ስሜ ሜሮን ያዕቆብ ይባላል እና ባለሙያ ነኝ በአንደርግራጁዌት የተማርኩትና ማስተርሴን በፐብሊክ ሄልዝ ሰርቻለሁ የሰራሁትም ደግሞ ጅማ ዩኒቨርሲቲ እዚሁ ኤቢኤች ካምፓስ ላይ ነው ማለት ነው። በመጀመሪያ እንግዲህ ይሄንን ካምፓስ ሲከፈት የመጀመሪያ ሰሚዎቹም አንዷ እኔ ነኝ ብዬ አስባለሁ። በ2005 ገደማ እንደሰማሁኝ እኔም በስራ አጋጣሚ ወደ አዲስ አበባ ስለመጣሁኝ ያንን ይዤ በመዝገብ ችያለሁ። በዚህ በትምህርት ቆይታዬ በአጠቃላይ ብዙ ነገሮችን እንዳገኘው አውቃለሁ። በጅማ ዩኒቨርሲቲ በነበርኩባቸው አንደርግራጁዌትም ሌቭል አት ዘ ሴም ታይም ካምፓስ እዚህ ኤቢኤች ካምፓስም ከመጣሁ በኋላ በትምህርቱ ብዙ ነገሮች ተጠቅሜያለሁ። ከአስተማሪዎቹ በጣም አንጋፋ የሚባሉ የጅማ ዩኒቨርሲቲ አስተማሪዎች ጋር ፈርስት ሃንድ ኤክስፒሪየንስ እንዲኖረኝ አድርጎኛል። ከነበረ ደግሞ ከግሩፕ ውስጥ አብረን ከምንማር ውስጥ ደግሞ ብዙ ኤክስፒሪየንስ ኢንሪቺንግ የሆነ ኤክስፒሪየንስ እንድንወስድ ረድቶኛል ማለት ነው። በአጠቃላይ እኔ ፐብሊክ ሄልዝም ይሁን ማንኛውም አይነት እዚህ ኤቢኤች ካምፓስ ላይ የሚሰጡ ትምህርቶችን ፐርሱ ማድረግ ሀሳብ ያላቸው ሰዎች ካሉ በጣም የምሰጠው አስተያየት ምንድነው? አንደኛ ለመማር ዝግጁ ሆነው እንዲመጡ ከክላሱ ከዋይት ቦርዱ ከብላክ ቦርዱ ለመማር ብቻ ሳይሆን አብሯቸው ካሉ ኮሊጎችም ለመማር ብዙ አይነት አብሯቸው የሚማሩ ተማሪዎች ይኖራሉ። ምክንያቱም ኤቢኤች ካለበት ኮንቪኒየንት ሎኬሽን አንፃር ብዙ ሰው ይመርጠዋል። ስለዚህ እዚህ የሚመጣው ብዙ ኤክስፒሪየንስ ይዞ ነው። ብዙ የስራም ኤክስፒሪየንስ የትምህርትም ይዞ ይመጣልና የተለያዩ ባለሙያዎች ይመጣሉ። ከነሱ ለመማርም ራሳቸውን ክፍት አድርገው የለርኒንግ ኦፖርቹኒቲ እንደሆነ አስበው ቢመጡ፣ ግዴታ ደግሞ የተለያየ አይነት የሙያ ዘርፍ መቀየር ወይም ደግሞ የተለያየ ኦፖርቹኒቲ ለማግኘት አይደለም አንዳንድ ትምህርት የምንማረው። ስለዚህ ከዛ አንፃር ራሳቸውን ለማብቃት የተሻለ እውቀት እንዲኖራቸው፣ በተለይ ደግሞ ጤና ውስጥ የሚሰራ አንድ ባለሙያ ደግሞ ከክሊኒካል ፓርቱ ወይም ደግሞ እሱ ከሚሰራበት ፓርት ትንሽ ወጣ ያለ ፐርስፔክቲቭ የሚሰጥ ኮሚኒቲን ደግሞ እንዴት እንደምናገኝ የሚያሳዩ ትምህርቶች ስለሆኑ ዲዛይን የሚደረጉት እዚህ ፕሮግራም ላይ በጣም ሪኮመንድ አደርጋለሁ። በተለይ ከኮሚኒቲ ጋር ቅርብ መሆን የሚፈልግ የኮሚኒቲ ኒድ አድሬስ የሚያደርግ ስራ መስራት የሚፈልግ ሰው ይህንን ትምህርት እንዲወስድ አት ዘ ሴም ታይም ደግሞ ራሱን እውቀት እንዲያሰፋ እመክራለሁ ማለት ነው። አመሰግናለሁ።